ወንድሟም ደውሎልኝ ነበር ሲዝት ሲያስፈራራኝ ነበር ማለትም በቃ አላቀም ብቻ የሆነ እኔና እሱ አንድ ላይ በመሆናችን ደስተኛ አይደሉም ምናምን ፋሚሊ አላወቀውም ነገ ፋሚሊ ሲያውቀው የናንተ ነገር እንዴት ነው የሚሆነው አሁን ያንቺ ቤተሰቦች እንዴት ነው አንቺ በማን ነው ገነሽ ገብቶሻል ነገ አሁን ቤተሰብ አይሆንም ሲልሽ ከአሚር ጋር እንዴት ነው የምትቀጥሉት ቤተሰብ አውቆ አሁን ለሙባ ሰጥቷል ሁሉ ነገር ማለት ነው እና ለሙባ ሰጥቶ አንቺ አሁን በራስሽ ፍቃድ ሄደሽ እስኪት ድረስ ነው እስከ ስንት ጥግ ድረስ ነው ከአሚር ጋር አብረሽ ለመሄድ ያሰብሽው ቤተሰቦቿን ትታ ወደ አንተ ትመጣለች ወይ ይሄን እርግጠኛ ነህ ወይ አንተ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን በመጀመሪያ ስለጠፋን ይቅርታ እንጠይቃለን ብዙ ነገር ተፈጥሯል ብዙ ነገር ሆኗል ብዙ ምነግራችሁ ነገር አለ ቤቲንም ብዙ ነገር እንጠይቃታለን ዛሬ ለዛን የመጣ ነው ቤቲ ሰላም በያችሁ የኔም ቤተሰቦች ሽካሊ ሰላም ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እናችሁ እኔ በጣም ደህና ነኝ ያው ከቃልዬ ጋር ከተገናኘን ትንሽ ቆየት ብለናል ሰንበት ብለናል እና ያው ዛሬ ደግሞ እስኪ የማናገርሽ ነገር አለ ምናምን ብሎ ነው የጠራኝና እኔና ቃሉ በቁም ነገር እንደዚህ ምናምን አውርተን አናውቅም ግን ያው እስኪ ዛሬ ልናወራ ነው እና ንገረኝ እሺ ዛሬ የጠራንበት ምክንያት ዛሬ የምናወራው ስለ አሚር ነው የምናወራው እንግዲህ ፋሚሊ ታውቃላችሁ እኔ የአሚር ጓደኛ ነኝ ከአሚር ጋር ብዙ ነገር አሳልፈናል ብዙ ነገር ሆነናል ለቪዲዮአችን አይታችኋል ብዬ አስባለሁ ብዙ ቪዲዮ ለቀናል እኔና እሱ ሆነን እና ስለ አሚር ላወራት ነው ዛሬ ቤቲን በቁም ነገር የጠራዋት በመጀመሪያ ግን አብራችሁ ስለሆናችሁ በጣም ደስ ብሎኛል በጣም አመሰግናለሁ ምን ተሰማሽ ከአሚር ጋር አብራችሁ በመሆናችሁ ምን ተሰማኝ መሰለህ በጣም ምን ልበልህ በቃ በጣም ትልቅ ደስታ ነው የተሰማኝ ማለትም በጣም ብዙ ነገር የከፈልኩለትን ሰው ነው ያገኘሁት እናም በዛ በጣም ደስ ብሎኛል እናም በዚህ አጋጣሚ ቃሉ ማለት የአሚር በቃ ምን ልበላችሁ ወንድም ራሱ ብላችሁ ማቀለው ይመስለኛል እና በጣም በቃ የሚዋደዱ ሰው ናቸው እና በጣም ደስ ብሎኛል ቃልዬ የኔ አባት አመሰግናለሁ ደግሞ እኔም በጣም አመሰግናለሁ አሁን እንዳልሽው ነው አሚር በጣም ምርጥ ጓደኛዬ ነው እና ለዛ ስለማስብለት ነው ዛሬ እዚህ ቦታም የተገናኘ ነው እና ቤቲ የኔ ጥያቄ ምን መሰለሽ አሁን ላይ ላይክ አሁን አንቺ ይሄ ሁሉ ነገር ስሰማ ከቤተሰብ ውጪ ነው ይሄን ነገር እያረጋችሁ ያላችሁት ማለት ሙባም አሚርን አንቺን እንትን ያለው አሚርን በራሱ በኩል አንቺም ፋሚሊ አላወቀውም ነገ ፋሚሊ ሲያውቀው የናንተ ነገር እንዴት ነው የሚሆነው አሁን ያንቺ ቤተሰቦች እንዴት ነው አንቺ በማን ነው ገነሽ ገብቶሻል ነገ አሁን ቤተሰብ አይሆንም ሲልሽ ከአሚር ጋር እንዴት ነው የምትቀጥሉት ቤተሰብ አውቆ አሁን ለሙባ ሰጥቷል ሁሉ ነገር ማለት ነው እና ለሙባ ሰጥቶ አንቺ አሁን በራስሽ ፍቃድ ሄደሽ እስኪት ድረስ ነው እስከ ስንት ጥግ ድረስ ነው ከአሚር ጋር አብረሽ ለመሄድ ያሰብሽው እሺ ያው በመጀመሪያ ምን ተፈጠረ መሰለህ ያው ላንተ ብቻ ሳይሆን ለብዙ ሰው ግልጽ አልሆነም የኔና የአሚርም የሙባም ነገር በመጀመሪያ እኔ ሁሉ ነገሬን ሰጥቼው ማለትም በእኔ ፍላጎት ብቻ ሳይሆን በቤተሰቦቼም ፍላጎት ከሙባሪክ ጋር አንድ ላይ ሆነን ነበር ቀለበት አስረን ነበር እናም ያው የኔን ሁኔታ ማይቶ እኔ ያለሁበትን ሁኔታ በመጀመሪያ እኔ ፈልጌ አልነበረም ወደ ሙቪ የሄድኩት አሁን ላይ ደግሞ ማለት እኔ ሁሉ ነገሬን ሰጥቼው አንድ ላይ ያኖርን ነው ማለት ባልወደውም ምንም ያህል ባላፈቅረውም አንድ ላይ ያኖርን ነበር ግን ከሱ ነው አልፈልግሽም የመጣው አንድ ላይ መሆን አንችልም ምክንያቱም የወደፊት ህይወት ያሳስበኛል ልጆች ከወለድን በኋላ እኔና አንቺ ተጋብተን ህይወት በደንብ ከመሰረትን በኋላ የሚኖረን ህይወት ያሳስበኛል እናም ከኔ ጋር መሆናችን ልብሽ እኔ ጋር አይደለም ያለው አሚር ጋር ነው ብሎ እውነቱን በይፋ ወጣ ማለት ነው ገባክ ከዛም ከአሚር ጋር አንድ ላይ እንደሆን ምናምን ፕሮግራም አዘጋጅቶ ምናምን ብዙ ነገር ተፈጥሯል እና አሁን እኔ ያለሁበት ሁኔታ ምን መሰለህ ቃልጊ እኔ በልቤም ድሮም አሁንም አሚርን ነው የመረጥኩት ግን ደግሞ የቤተሰቦቼን ፍቃድ የቤተሰቦቼን ፍላጎት ገና
አላወኩም ገና አሁን ሰሞኑን ሄጄ ምናምን ነው ምሰማው እና ሆነም ቀረ ከቤተሰብ ፍቃድ ማለትም ካሳደገችኝ ከእናቴ ፍቃድ አልወጣም። ገባክ አይደል? እናቴ ይሁን ያለችውን ነው የምቀበለው እንጂ እናቴ አይሆንም ልትልም ትችላለች፣ ይሆናል ልትልም ትችላለች። ደግሞ ልቧን አላህ ያራራልኛል ብዬ አስባለሁ እና ይሄ ነው ያለው ነገር ቃል። አዎ ማለት አሁን እንዲህ ልቧን ያራራልኛል አሁን ማለት አሁን የአሚር እጣ ፋንታስ ምንድነው የሚሆነው ነው? እኔ ስልሽ አሁን ከአሚር ጋር አብራችሁ ሆናችኋል እንዳዩትም እሱም እንደነገረኝ ከሆነ እስካሁን በቃ ካሁን በኋላ ያላችሁ ነገር አብራችሁ ነው የሚቀጥለው። አሁን ከቤተሰብ ጋር እንዴት አሁን ቤተሰቦች ምን ለማድረግ ነው አንቺ ያሰብሽው? እኔ ያው እንደነገርኩህ ነው። ሲቀጥል ደግሞ ከአሚር ጋርም ስንገናኝ ያለውን ነገር ትናንትናም ከትናንት ወዲያም አውርተንበታል። ይሄንን ነገር እኔና እሱ ማለት አሳምኛለሁ ያለውን ነገር ማለት እኔ ከቤተሰብ ፍቃድ የቤተሰቦቼን ነገር ማልሰማ ቢሆን ድሮ ያኔ ሙባረክ ጋር ባልሄድኩኝ ነበር። ገባክ አይደል? አሁንም ቢሆን ከእናቴ ትእዛዝ መውጣት አልችልም። ምክንያቱም እናቴ ታማሚ ነች፣ የሆነ ነገር ልትሆንብኝ ትችላለች። ገባክ አይደል? እና ከእናቴ ፍቃድ አሁንም ቢሆን አልወጣም። ምልህ ነገር ይሄንን ነው። ያው አንተም ለአሚር በማሰብ ነው። ልክ ነህ እንደዚህ እየጠየቀኝ እና አሚርንም አሳምኛለሁ። ባጭሩ ያለውን ነገር ነግሬዋለሁ። እናቴ ጋር ገና ሄጄ ምናምን ነው የኔና እሱ አንድ ላይ መሆን እንጂ እኔና እሱ ገና አብረን አልሆንም። ማለት ከሙቢ ጋር ተለያየን እንጂ እኔና አሚር ገና ወደ ፍቅር ወደ ድሮ ግንኙነታችን አልተመለስንም። አንድ ላይ አልሆንም። ገባክ? አሁን ሁሉም ሰው የሚያሳስበው አሁን ቤተሰብ አንቺ በፈቅድልሽ አሚር ምን ይሆናል? ላንቺ ብሎ ብዙ ነገር አይቷል ከዚህ በፊትም ገብቶሻል። እኔና አሚርም የተገናኘንበትን ቦታ ታውቂዋለሽ። ሞር በፊት ብንገናኝም እኔና እሱ እዛ ቆሼሌ ምናምን የተገናኘ ነው። ሶ አሁን ድጋሚ ደግሞ ያ ነገር ውስጥ ልጁ እንዳይገባ ምን አይነት ሪስክ አንቺ ትወስጃለሽ? ገብቶሻል። አሁን ድጋሚ ደግሞ እሺ ብለሽው አሁን ፍቅራችሁ ደስ ይላል ምናምን ደስ ይላል ያለው ነገር ምናምን አብራችሁ ሆናችሁ ምናምን ግን ከዚህ በኋላ ደግሞ እንደዛ እንዳይሆን ምን አይነት እናንተ ምን አስባችኋል? እንደ ጓደኛ ሁሉም ጓደኞቹ ቢሆን እኔንም ያስጨንቀኛል። ልጁ ነገ የሆነ ቦታ እንደማይሄድ እንትን እንዳይል ገብቶሻል አይደል? እና ምን አስባችኋል እናንተ? ይሄ ነገር አሚር ደግሞ ሌላ ቦታ እንዳይሄድ ምን አስባችኋል? እሱን እንግዲህ አላህ ነው የሚያውቀው። እኔ ማወቅ አልችልም ወደፊት የሚፈጠረውን ነገር። ግን እኔ አሁን ያለኝን ነገር ነግሬሃለሁ። አሁን ያሰብኩትን ማድረግ ያሰብኩትን ነገሮች እንዳለ ነግሬሃለሁ። እናቴ ጋር ሂጄ እንደማናገራት፣ እናቴን እንደምለምናት፣ ከአሚር ጋር መሆን እንደምፈልግ፣ ወደፊት ህይወቴ የተስተካከለ እንዲሆን ከአሚር ጋር መሆን እንደምፈልግ እነግራታለሁ ብዬ አስባለሁ። ሌላውን እንግዲህ እኔ ምንም ማውቀው ነገር የለም። ቃልዬ አላህ ነው የሚያውቀው። ሱማ ፈጣሪ ነው የሚያውቀው። ሁለታችሁ መሀል ያለውን ፍቅር አይቶ ፈጣሪ ይርዳችሁ። ፈጣሪ አንድ ላይ ስለሆናችሁ በጣም ደስ ብሎኛል። አሚርም ደስተኛ ስለሆነ ሁሉም ሰው ፋሚሊ በጠቅላላ ቤተሰቦቻችንም የሁሉም አሚን ጓደኞቻችሁም ሁሉም በቃ ደስተኛ ሆኗል በእናንተ ፍቅር ማለት ነው። አሚን ቃልዬ አመሰግናለሁ። እናመሰግናለን። እሺ እና አሁን አሚርንም ጠርቼዋለሁ በዚህ ጉዳይ ላይ ማከረው እንደ ጓደኛ እሱ የሚሰማውን አንቺ የሚሰማሽን አሚርም እየመጣ ነው እና እሺ ሰላም ልበለውና ሄዳለሁ። አረ አይሆንም አንቺ በዚህ ጋር ሂጂ እሱ እየመጣ ነው። እሱን ደግሞ ብቻውን ላዋራው ነው ፈልግ በእውነት ላዋራው ሰላም ትይዋለሽ ችግር የለውም። እንግዲህ ፋሚሊ አሚርንም ጠርቼዋለሁ። እሱንም ማናገረው ነገር አለ። እስኪ እሱንም ጠይቆን ተከታተሉን። አብረን የሚፈጠረውን ነገር እናያለን። ያው አሚርም እየመጣ ነው። ቤቲ ከቤቲ ጋር የሆነ ሚስጥር እያወራን ነበረ። ከአንተ ጋርም ፋሚሊዎችን ሰላም በልና ከዛ አብረን እናወራለን። ሰላም እንዴት ናችሁ? የተከበራችሁ የኛ እንቁ ተወዳጅና ምርጥ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የእናንተ ሰላም ጤና ብዝት ይበልልኝ ፋሚሊ። እንግዲህ ዛሬ ለምን እንደጠራው ልንገር እና ቤት ይለያይተምልት ነገር አረና ያለያያችሁ እንደውም ቢቻል ትመጣለች። ቢቻል ትልቅ ድግስ ደግሼ ባጋባችሁ ራሱ ደስ ይለኛል። ከፋሚሊ ጋር አብረን ሁላችንም በቃ እናንተን ደስታ ነው የምንፈልገው። ጓደኞቼ፣ ቤተሰቦቼ፣ ሁሉም ሰው በይዘው በጣም ጨንቆኛል። ምን ነው እኔም ያለውበት ሁኔታ ጥሩ ላይ አይደለም። አላቅም ብቻ አልሐምዱሊላህ ማመስገን ነው። ፈጣሪ የልብ ነው የሚያየው
እና ወንድሜ ዛሬ ጠራሁሽ ለአንድ ቁም ነገር ነው። ቤቲንም ያወራኋት በዛ ጉዳይ ነው። አሁን ሁሉንም ነገር ፋሚሊ በግልጽ ማወቅ ስላለበት ነው። እኔም በደንብ ማወቅ ስላለብኝ ነው። እንደ ጓደኛም ያሳስበኝ ነገር አለ። አሁን ለቤቲ ቤተሰቦቿ አልፈቀዱላትም። ሙቢ ነው የፈቀደው። ሙቢ ፕሮግራም አዘጋጅቶ አንድ ላይ አድርጓቸዋል። የእሷ ቤተሰቦች ጋር ገና አልተኬደም። ስለዛ ምን ታስባላችሁ? የእሷ ቤተሰቦችስ አንተን ምን ያህል እንትን ይሉሃል? ከዚህ በፊት ብዙ ነገር ተፈጥሯል። ለሙቢ ሰጥተዋታል የሷን ቤተሰቦች። አሁን እንዴት ነው እንደ ቀልድ እንደዚህ አይነት ነገር የሚሆነው? ምንድነው ያሰባችሁት? አንተ ስራ ላይ ደግሞ ሪስክ እንደማትወስድ እንደ ጓደኛ ሌላ ነገር እንደማይፈጠር እሱ ያሳስበኛል። እንደ ጓደኛ የሁሉም ሰው ጥያቄ ነው ይሄ ደግሞ እንደ ጓደኛ ሁሉንም ደግሞ በግል ከሁሉም ጋር አውርቻለሁ፣ ከጓደኞችም ጋር አውርቻለሁ። ቤቲንም ስለዚህ ነገር አናግሬያታለሁ። አንተ ምን ታስባለህ በዚህ ጉዳይ? እኔ እንጃ እንዴት እንደሆነ አላውቅም። ብቻ ወንድሟም ደውሎልኝ ነበር፣ ሲዝት ሲያስፈራራኝ ነበር። ማለትም በቃ አላውቅም ብቻ የሆነ እኔና እሱ አንድ ላይ በመሆናችን ደስተኛ አይደሉም ምናምን። ያው ስለ ቤቲ ቤተሰብ መጥፎ ነገር ማውራት ሳይሆን ብቻ ያለውን ነገር ከአላህ ጋር እቀይረዋለሁ ብዬ አስባለሁ። ግን አሁን ያለውበት ሁኔታ ጥሩ ላይ አይደለም። አላህ ካላለ እኔና እሷ አንድ ላይ እኔ እንጃ ብቻ የእሷ ውሳኔ ይሆናል ብዬ አስባለሁ። እሷ በምትወስነው ውሳኔ የምንቀጥል ይመስለኛል። ማለትም ቤተሰቦቿ የሚፈቅዱ የመሰለኝ አይደለም። ምክንያቱም አንዴ ከልክለዋል፣ ድጋሚ የሚፈቅዱበት ምንም ምክንያት የላቸውም። የኔም ጥያቄ ይሄ ነው። አሁን ድጋሚ ካልፈቀዱላት አንተ ምንድነው የምታረገው? ራስህን እንዴት ነው እንት የምትለው? እሷንም አውርቻት ነበረ። ቤቲ ሁላችንም እናውቃታለን። ለቤተሰቧ ሟች ነች። ሙቢንም የተቀበለችው ቤተሰቦቿ በጣም ስለሚጎተጉቷት ነው። ይሄንን ታውቃለህ? ገብቶሃል አይደል? እሷም እንዳለችኝ ቤተሰቦቿ በጣም በቃ ጫና ስላረጉባት ሙባሪክን አግቢ በጣም ነው ያስጨነቋት የነገረችኝ። እና ለቤተሰቦቿ ስትል ይሄን ሁሉ መስዋዕትነት ነው የምትከፍለው። ስለዚህ አንተ ይሄ ሁሉ መስዋዕትነት የምትከፍል ልጅ አሁን ቤተሰብ አይሆንም ቢላት እርግጠኝነት ምን እንደምትል እኛም አናውቅም። ቤተሰቦቿን ትታ ወደ አንተ ትመጣለች ወይ? ይሄን እርግጠኛ ነህ ወይ አንተ? እንጃ እኔ አላውቅም። ብቻ ምን እንደምል አላውቅም። ሁሉም ነገር የቤቲ ውሳኔ ነው የሚሆነው። የእሷ ቤተሰቦች እንጃ ብቻ የቤቲ ውሳኔ ይጠበቃል ብዬ አስባለሁ። ማለትም ቤቲ የምትወስነው ነገር ወይ አንድ ላይ ያደርገናል ወይ ይለያየናል ብዬ አስባለሁ። አውቃለሁ እና የሆነ ነገር እኔ አላውቅም። ብቻ ካባክ እየተጨነኩበት። ኧረ አትጨነቂ ብራዘር፣ እንድትጨነቂ አይደለም የጠራሁሽ፣ ፈታ እንድትይ ነው። አይ በቃ ጋር ጥሩ ሞዴል ነው። እሷ ራሷ አላገኛትም በእውነት። ፋሚሊ እንግዲህ እንዳያችሁት ነው። በጣም እየተጨነቀ ነው ያለው። በጣም አሁን የቤቲ ነገር በጣም አስጨንቆታል። ስለዚህ እስቲ የሚሆነውን አብረን እናያለን። ቤቲንም አዋርቻታለሁ። ቤቲም ከቤተሰቦቿ ውጪ እንደማትሆን ነግራኛለች። እሱም ደግሞ የእሷን ውሳኔ አከብራለሁ እቀበላለሁ እያለ ነው። እንግዲህ ፈጣሪ ከነሱ ጋር ይሁን፣ ፈጣሪ ይርዳቸው። ሁለቱም ፈጣሪ ልባቸውን የቤተሰቧን የቤቲንም የቤተሰቦቿን ልብ ያራራላት። ለአሚርም ትንሽ ጽናቱን ይስጠው። በጣም እየተጨነቀ ነው እና እንደዛ ነው። ለማንኛውም እስቲ የሚፈጠረውን ነገር እየተከታተልኩ አደርሳችኋለሁ። አመሰግናለሁ።